ሰላም ማለት እንደቀን ማለት ነው። ጨለማ ያለው ምን የለም እንቅፋት የለም አይተምጣጣበት። ምክንያቱም ያ ሰላም የሚመጣበት ካልክ እኔ አንተን መብት ተጠብቅልህ አንተ የኔን መብት ተጠብቅልኝ ነው። አንዱ ይሄ ነው። ሌላው በቸገረ ስደርስልህ ነው። ሰላም የሚገኘው በስራ ነው እንጂ ስለ ሰላም ስለዋራን አይመጣም። አውራምባዎች የሚያምኑበት አንድ ትልቅ እውነት አላቸው። ይህም ገነት ከሰማይ የሚወርድ ሳይሆን እዚህ በምድር ሳለን በሰው ልጆች ላይ በምንሰራው ሥራ ነው የሚገኘው የሚል። ለዚህም ነው ለ54 ዓመታት ያክል አውራምባ የተባለችው ይህች መንደር በሰላም በፍቅርና በጋራ መረዳዳት ላይ የተመሰረተ ሕይወትን የገነባችው። ሰላም ያሰብከውን ሰላም ማን ላይ ነው ሰላም ያሰብከው? በሰው ልጆች መካከል ላይ በሰላም መኖር አይደል? ችግሩን የሚያመጣው ለሰው አይደል? ችግሩን እንዲያመጣ ከዚያም ሰላም ሲመጣ ከዚህ ሰላም ሲመጣ ስንፋቀር ስንጓደድ በንግግራችን በውይይታችን ስንተማመን ስረዳ ስትረዳኝ ስገድፍ ስትገድፈኝ ነው። ሁሉም ሰው ወንድም እህት ነው ብለን ወንድማዊነታችን ስናምን ነው። ወንድምነታችን የሚመጣው ሁላችን የአዳም ልጆች ነን። ሌላ አዳም አልነበረም ዘር የሚቀይር በታሪክ የለም። ተለለ ባይድነቱ ቤት አልፎ ገባ በየት መጣ። የሕይወት መርሃቸው ግልጽ ነው። ፍቅርንም ሆነ ጠብን የምንስለው እኛ ነን። ምርጫችን ሰላምና ፍቅር ከሆነ ጠብ የለም የሚል። ማህበረሰቡ ለ53 ዓመት ያክል ሲኖር በሰላም መኖር የቻለው ከመጀመሪያ ምርጫቸውን ስላስተካከሉ ነው ብዬ ነው የማስበው። እንግዲህ ሶስተኛ ትውልድ ነው አውራምባ አሁን ያለው። የኛ ወላጆች እኛም ወልደን እንግዲህ ልጆች እየደረሱ ነውና ከገንዘብ ይልቅ ትልቁ ሀብት ሰው ነው ብለው መጥፎ ነገሮችን አስወግደው በጎ ነገሮችን በተግባር እየሰሩ በመሄዳቸው ሰላምን ሊያረጋግጡ ችለዋል። ከግማሽ ምዕት ዓመት በላይ በጽናት የዘለቀው የአውራምባዎች የሰላም ተሞክሮ ጠብ የሌለበትና ሰላም የሰፈነበት ዓለም እውነተኛ የሰው ልጅ ምርጫ መሆኑን ይመሰክራል። እና ሁሉም ወንድም ሆኖ ወንድማዊና እህትማዊ እናትና አባታዊ ሆነን ተዛዝነና ተሳስበን በችግር ሁላ ባለው ችግር ሁላ ተቃቅፈን ተገርነ ሰላም የሚመጣው ያን ጊዜ ነው። ስለዋራን ሰላም አይመጣም ማለት ነው። ሰላምን አውቀን ሰላም ብንል እንደ ቀን ብርሃን ሆኖልን ሳይጨልመን ሳይከፋን ከህርን ሰላም ነው። እንግዲህ ያን ሰላም የምናመጣው ደግሞ በስራ ነው። በስራ ካልገባ ሰላም ዝም ብሎ አይመጣም። ገና ከጅምሩ ሰላምን አንግበው ፍቅርና አብሮነትን ዘርግተው ጉዟቸውን ሀ ብለው የተነሱት አውራምባዎች ሰላም ማለት የጠብ አለመኖር ብቻ ሳይሆን የጋራ ደስታንም ጭምር መፍጠር እንደሆነ ይናገራሉ። በፍቅር በመተባበር በመተዛዘን ነው የሚኖረው። ምክንያቱም በእኔ የተነሳ አንድ እህት አንድ ወንድም እንዲቀየምብኝ እንዲከፋብኝ አልፈልግም። ከራሴ ጀምሮ ሁሉም ሰው በዚህ አስተሳሰብ ነው የሚሄደው። ሰውን ከማስከፋት ይልቅ ማስደሳት ጠቃሚ ነገር አለ። ሰላም ዘብን ቆማለን አንዱነን እንዘምራለን። ጠይቀህ ከሰራኸው ነው ሰላም የሚመጣው። ለሰላም አስበህ ከሆነ ጤናማ ህይወት የምትፈጥረው ከቤተሰብ እስከ ማህበረሰብ ድረስ ሰላም ትናገራለህ። የተናገርከውን ሰላም ትሰራለህ። ሰላም የሚገኘው ይሄ ነው። ገነት እዚህ አለች። መጥፎ አሰራርና አነጋገርን በማስወገድ በፍቅርና በጋራ መደጋገፍ የምንፈጥራት ገነት። ሰው ነው ገንዘቡ ሕይወት ነው ፍቅር ሰው ነው ገንዘቡ አንተ ትምሳንቺ ሰው ነው ገንዘቡ ተሳስቦ መኖር ሰው ነው ገንዘቡ በአንድነት እንድሪ ሰላማችን ይብዛ እንዳይረባይ ጉርሴ እንዳይበርደን